ሄይ ጋይስ እንዴት ናችሁ? ዛሬ ደግሞ ባክ ፔን ሪሊፍ ወይም ደግሞ የወገባችንን ህመም ሊቀንሱ የሚችሉ 3 የዮጋ ስትሬቺንጎች ወይም ማሳሰቢያዎችን አሳያችኋለሁ። ሌትስ ጎ። በጣም አሪፍ። እነዚህ 3 የተለያዩ የዮጋ ማሳሰቢያዎችን በመስራት የሚሰማንን የወገብ ህመም ጫና መቀነስ እንችላለን ማለት ነው። በማንኛውም ቦታ ላይ ጊዜም አይፈልግም። እነዚህን እንቅስቃሴዎች ብንሰራ የወገባችንን ህመም ጫና መቀነስ እንችላለን። ዳውንሎድ አድርጋችሁ መስራት እንዳረሱ። እንደዚህ አይነት ህመም ለሚሰማቸው ጓደኞቻችሁ ሼር አድርጉላቸው። አብረን እየሰራን የሰውነታችንን ጤና እንጠብቅ። መልካም ቀን።